በወሳኙ የካራባኦ ካፕ የግማሽ ፍጻሜ ጨዋታ ዛሬ አርሰናል ቸልሲን ማታ 5 ሰዓት ከሌሊቱ 5 ሰዓት በኤምሬትስ ስቴዲየም ያስተናግዳል። ከ2 ሳምንት በፊት ስታንፎርድ ብሪጅ ላይ በተደረገው የመጀመሪያ ዙር ጨዋታ አርሰናል 3-2 እንዳሸነፈና የአንድ ጎል ልዩነት ወይም ደግሞ አድቫንቴጅ ይዞ እንደተመለሰ የሚታወስ ነው። ስለዚህ ዛሬ የመጨረሻውና የመልሱ ጨዋታ ሌሊት 5 ሰዓት በኤምሬትስ ስቴዲየም የሚደረግ ጨዋታ ነው። አርሰናል ይህንን ጨዋታ እጅግ በጣም ይፈልገዋል። ምክንያቱም ዋንጫ ካሸነፈ አሁን 6 ዓመት አልፎታል። የመጨረሻ ዋንጫውን ያሸነፈው በ2020 የኤፍኤ ካፕ ዋንጫ ነበር። የሚኬል አርቴታው አርሰናል የመጀመሪያ በመጣበት አመት በመጀመሪያው አመት በግማሽ ሲዝን እንግዲህ ያሸነፈው ጨዋታ ነው የኤፍኤ ካፕ ጨዋታ ማለት ነው። ቸልሲን በፍጻሜው ጨዋታ አሸንፎ ነበር ያንን ዋንጫ ማሸነፍ የቻለው። ከዛ በኋላ ግን 4 ጊዜ የግማሽ ፍጻሜ ጨዋታዎችን አድርጎ ነበር በተለያዩ ውድድሮች፣ ሁሉንም አሸንፎ ወደ ፋይናል መድረስ አልቻለም። በዩሮፓ ሊግ በቪያሪያል በደርሶ መልስ የተሸነፈበት ጨዋታ ነበር። እንዲሁ በካራባኦ ካፕ 2 ጊዜ ተሸንፏል። 1 ጊዜ በሊቨርፑል የዛሬ ዓመት፣ እንደገና በኒውካስል በደርሶ መልስ 2-0 በድምር 4-0 የተሸነፈበት ጨዋታ እናስታውሳለን። በተመሳሳይ ባለፈው ዓመት በቻምፒየንስ ሊግ ጥሩ ጉዞ ካደረገ በኋላ በግማሽ ፍጻሜ በኋላው አሸናፊ በፓሪስ ሴን ዠርመን በደርሶ መልስ ተሸንፎ ከውድድሩ እንደተሰናበተ የሚታወስ ነው። ስለዚህ ሚኬል አርቴታ እንግዲህ ከመጣበት አመት በኋላ ለመጀመሪያ ጊዜ ወደ ፋይናል ለማለፍ የሚያደርገው በከፍተኛ ግምት የሚሰጠው ጨዋታ ይሆናል። 1 ጎል አድቫንቴጅ አለው። ነገር ግን የቸልሲው አዲሱ አሰልጣኝ ሊያም ሮሰኒየር የሚገርም እንቅስቃሴ እያደረገ ይገኛል። አሁን እስካሁን ባደረጋቸው 7 ጨዋታዎች 6ቱን ማሸነፍ ችሏል። በፕሪሚየር ሊግ እንዲሁም በቻምፒየንስ ሊግ አንድ ሽንፈት ብቻ ነው ያጋጠመው። እሱም ከ2 ሳምንት በፊት በተመሳሳይ መርሃ ግብር አርሰናል ያሸነፈው መርሃ ግብር ብቻ ነው የሚገኘው። ከዛ ውጭ ግን ሌሎችም ሁሉንም ማሸነፍ ችሏል። 19 ጎሎችን ተጋጣሚ መረብ ላይ ሲያሳርፍ 9 ጎል ብቻ ነው የተቆጠረበት። እንዲሁም ካምባኮች አሉት፣ የሚገርም ካምባኮች። ለምሳሌ አሁን የመጨረሻውን ጨዋታ እንኳን ብንመለከት ዌስትሃም 2-0 በስታንፎርድ ብሪጅ እየመራው ነበር በመጀመሪያው አጋማሽ። በሁለተኛው አጋማሽ ግን ተጫዋቾችን በመቀየር የነበረው ካምባክ በጣም አስገራሚ ነው። እንዲሁም በመጨረሻ ደቂቃ በተጨማሪ 90 ደቂቃው ተጠናቆ በጭማሪ በባከነ ሰዓት ኤንዞ ፈርናንዴስ ወሳኟን የማሸነፊያ ጎል ማስቆጠሩ የምናስታውስ ነው። እንዲሁም ባለፈው ልክ የዛሬ ሳምንትን በቻምፒዮንስ ሊግ ናፖሊ እየተመሩ በነበረበት 2-1 ተመርተው እንግዲህ ያንን ቀልብሰው 3-2 በተመሳሳይ ማሸነፍ ችለዋል ማለት ነው። ኢቨን በአርሰናል ጨዋታም አርሰናል 3-1 የመራውን ጨዋታ ነው እንግዲህ 3-2 ማጠናቀቅ የቻሉት። በኋላ የጋርናቾ ተቀይሮ ገብተው 2 ጎሎችን ማስቆጠሩን የምናስታውሰው ነው የሚሆነው። ስለዚህ አርሰናል ይህን ጨዋታ አሸንፎ ወደ ፍጻሜ ማለፍና የመጀመሪያ ከረጅም ጊዜ በኋላ የመጀመሪያ ጨዋታውን ማሸነፍ የግድ ይለዋል ሚኬል አርቴታ። ምናልባትም በዚህ ዓመት በ4ቱም ውድድሮች እስካሁን በዋንጫ ፉክክሩ ስር ሁነኛ ተፎካካሪ ሆኖ እየቀጠለ ያለበት ሁኔታ እንዳለ ይታወቃል። ስለዚህ ምናልባት በመጋቢት ወር የሚደረገው የፋይናል ጨዋታ ከኒውካስል ወይም ከማንቸስተር ሲቲ አሸናፊ ጋር የሚደረግ ነው የሚሆነው። ያኛው የመጀመሪያ ሊያሸንፍ የሚችልበት እድል ያለው ውድድር ነው ይሄ ካራባኦ ካፕ ማለት ነው። ስለዚህ ዛሬ የ1 ጎል አድቫንቴጁን ይዞ የሚያደርገው ጨዋታ ነው። ቸልሲና አርሰናል እስካሁን በሰሚ ፋይናል ወይም ደግሞ ግማሽ ፍጻሜ 3 ጊዜ ተገናኝተዋል። አንደኛው የመጨረሻው አርሰናል በዚህ ውድድር በካራባኦ ካፕ ለፍጻሜ በደረሰበት በ2017-18 የአርሰን ቬንገር የመጨረሻ የአርሰናል አሰልጣኝነት ዘመን ላይ በግማሽ ፍጻሜ እንዲሁ ቸልሲን ነበር አሸንፎ ያለፈው። በስታንፎርድ ብሪጅ 0-0 በተለያዩ ጨዋታ እንዲሁም በኤምሬትስ 2-1 አርሰናል ቸልሲን አሸንፎ ነበር ወደ ፍጻሜ ያለፈው። በመጨረሻ በማንቸስተር ሲቲ 3-0 ተሸንፎ ዋንጫውን ባያገኝም ማለት ነው። እንዲሁ በተመሳሳይ በ1997-98 በተመሳሳይ አርሰናል ከቸልሲ በካራባኦ ካፕ ሰሚ ፋይናል ተገናኝተው ነበር። ያንን ጨዋታም ቸልሲ ነው ያሸነፈው። እንዲሁ በኤፍኤ ካፕ ሰሚ ፋይናል በ2008-9 የውድድር ዓመት ተገናኝተው ነበር። በዛም
መርሃ ግብር ቼልሲን ያሸነፈው። ስለዚህ ከ3 ሰሚ ፋይናሎች አንዱን አርሰናል አሸንፏል፣ አንዱን ደግሞ ቼልሲ አሸንፏል። አጠቃላይ ጥሎ ማለፉን ማለት ነው። ስለዚህ ዛሬ እንግዲህ አርሰናል የሚያሸንፍና ወደ ግማሽ ፍጻሜው የሚያልፍ ከሆነ እኩል 2-2 ድሎችን የሚጋሩ ይሆናል ማለት ነው ሁለቱ ክለቦች። በአርሰናል በኩል ያለው የሰሞኑ የቡድን ዜና የሚኬል ሜሪኖ ጉዳይ ነው። ሚኬል ሜሪኖ አርሰናል በተለይ ሚኬል አርቴታ በጣም የሚተማመንበት እንደ አጥቂም እንደ አማካይም ሲፈልግ እንደ ተከላካይ አማካይ ሲፈልግ እንደ አጥቂ አማካይ እንደ 8 ቁጥር ሲፈልግ እንደ የመጨረሻ 9 ቁጥርም አጥቂ ሆኖ ሲጫወት ያየንባቸውና ጨዋታዎችን ሲቀይር ያየንባቸው አጋጣሚዎች ነበሩ። ነገር ግን አሁን ሜሪኖ ተጎድቷል። ምናልባትም እስከ ውድድሩ አመቱ መጨረሻም ላይ መለስ የሚችልበት እድል እንዳለ ነው እንግዲህ ነገሮች አሁን ባለው ሁኔታ የሚያሳዩት። የቀኝ እግሩ የጫማው አጥንት ላይ ነው ጉዳት ተደርሶበታል ወይ ደግሞ ስብራት ተደርሶበታል የተባለው። ስለዚህ በዚህ ሳምንት ቀዶ ጥገና እንደሚያደርግ ሚኬል አርቴታ ተናግሯል። ቀዶ ጥገናው ከተደረገ በኋላ ረጅም ጊዜ የመልሶ ማገገም ሂደት ነው የሚኖረው። ስለዚህ ምናልባትም ከግንቦት መጨረሻ ወዲህ ወደ ሜዳ የሚመለስበት እድል ዝቅተኛ ነው የሆነው። እንዲሁም ሌላው የቡካዮ ሳካ ጉዳይ ነው። ባለፈው ጨዋታ አርሰናል በኤላንድ ሮድ ሊድስ ዩናይትድን 4-0 ባሸነፈበት ጨዋታ ባሰላለፍ ውስጥ የነበረው እና በመጨረሻ ጥቂት ደቂቃዎች በሚያሟሙቅበት ጊዜ ጉዳት የገጠመው ቡካዮ ሳካ ታፋው ላይ ነው እንግዲህ ጉዳቱ የተባለው። ጉዳቱ ቀላል ነው። እንዲሁም ምናልባትም እስኪ ሚኬል አርቴታ ትላንትና በተናገረው መሰረት ከትላንትናው ዛሬ በጣም ተሻሽሏል። ምናልባት እስኪ ለነገው ጨዋታ ይደርሳል አይደርስ የሚለውን የምንመለከት ይሆናል። ምናልባት ለዚህኛው ጨዋታ ካልደረሰ ለቀጣይ ለሰንደርላንዱ የፕሪሚየር ሊግ ጨዋታ የሚደርስበት እድል እንዳለ ተናግሯል ሚኬል አርቴታ። ስለዚህ ክሎዝድ አይደለም። ምናልባት ቡካዮ ሳካ በዛሬው ጨዋታ ምናልባት በአሰላለፍ ውስጥ ሊገባ ይችላል። በእርሱ ቦታ እንግዲህ የቀድሞ የቼልሲ ተጫዋች ኖኒ ማዱዌኬ ባለፈው በሊድሱ ጨዋታ እንግዲህ ተክቶ ገብቶ በጣም ጥሩ ፐርፎርማንስ እንዳሳየ እንመለከታለን። የሁለቱ ጎሎች መገኘት እርሱ ነው አስተዋጽኦ ያደረገው። የመጀመሪያውን ዙቢሜንዲ ያስቆጠራትን ጎል በግሩም ሁኔታ አመቻችቶ ማቀበል ችሎ ነበር። እንዲሁም በኋላ ከማዕዘን ያሻማ ኳስ በሊድሱ ግብ ጠባቂ ዳርሎ ተነክቶ ነበር የገባው። በመጨረሻ እንግዲህ ከጨዋታው መጠናቀቅ በኋላ ፕሪሚየር ሊግ ጎሉን በኖኒ ማዱዌኬ እንዳስቆጠረ ውሳኔውን እንደተመዘገበ ውሳኔውን ማሳወቁ ይታወሳል። ነገር ግን ከዛ እስከዛሬ ያለው በተለይ ጎል ላይ ያለው ኮንትሪቢሽን በጣም ደካማ ነው። በቻምፒየንስ ሊግ ካስቆጠራቸው ጥቂት ጎሎች ውጪ እንዲሁም የፋይናል ፓሶች ወይም ደግሞ የፋይናል ፕሮዳክት ላይ በጣም ደካማ እንቅስቃሴ እንዳለው ይታወቃል ኖኒ ማዱዌኬ። ስለዚህ በዚህ ጨዋታ የመጀመሪያ ተጫዋች ሊሆን የሚችለው ኖኒ ማዱዌኬ ነው በቀኝ መስመር የማጥቃት አማራጭ ላይ። በቼልሲ በኩል ባለፈው በተለይ በመጀመሪያው ዙር ጨዋታ ቼልሲ የቀኝ መስመር በኩል ማይልስ ሉዊስ ስኬሊን በጣም ሲያስቸግረው ያመሻውና ዶሚኔት ሲያደርገው የነበረው ወጣቱ ብራዚላዊ ኢስቴባኦ በዚህ ጨዋታ ላይ እንደማይገኝ ነው እንግዲህ አሰልጣኙ ሊያም ሮሲኒየር የተናገሩት። ምክንያቱም በጣም ከፍተኛ የሆነ የግል ጉዳይ እንደገጠመው ተነግሯል። የግል ጉዳይ ምን እንደሆነ በግልጽ በሚዲያ አልተነገረም። ነገር ግን ከፍተኛ የሆነ አሳዛኝም ነገር ያለበት ነው። ስለዚህ ኢስቴባኦ አይኖርም። ሌላው የቼልሲ ስብስብ አብዛኛው እንግዲህ የተሟላ ነው። ሚድፊልደሩ ማሪዮ ላቪያ ነው እንግዲህ በጉዳት ምክንያት የሌለው። ከዛ ውጪ ሙሉ ስኳር ነው ያለው። አክሰል ዲሳሲ ወደ ዌስትሃም ተዘዋወረ፣ ትላንትና ይፋ ተደርጓል። ስለዚህ አርሰናል ይህን ጨዋታ ማሸነፍና ወደ ፍጻሜ ማለፍ እንዲሁም ምናልባት ሚኬል አርቴታ እንግዲህ የሚሳካለት ከሆነ ከአራቱ ከሚወዳደርባቸው የውድድር አይነቶች ቀድሞ ወደ ፍጻሜ ሊያልፍበት የሚችለው አጋጣሚ ይሄኛው ነው። ብዙዎቹም እየጠበቁ ያሉት ይሄን ነው። የቼልሲ አሰልጣኝ ሮሲኒየርም ይሄን ነገር ተናግሯል። 1 ጎል አድቫንቴጅ አላቸው። እንደገና የሚጫወቱት በሜዳቸው ነው። ስለዚህ የተሻለ ፌቨራይት የሆኑት የተሻለ እድል ያላቸው እነሱ ናቸው። ነገር ግን ጨዋታውን ለመቀየር ሁሉንም ነገር እናደርጋለን፣ የምንችለውን ሁሉ ጥረት እናደርጋለን ነው ያሉት። ሚኬል አርቴታም በአንጻሩ በጣም ዛሬ
በጣም ምርጥ ምሽት አለን በአንድ ላይ ሲል የተናገረበት አለ። የአርሰናል ተጫዋቾችም ምን ያህል ለዋንጫ ረሃብ እንዳላቸው፣ ጥማት እንዳላቸው፣ ምን አይነት ፍላጎት እንዳላቸው የሚያሳዩበት ለዓለም የሚያሳዩበት ጨዋታ ነው። ምክንያቱም ቼልሲ ሰሞኑን እያሳየ ያለው አቋም በጣም አስደናቂ ነው እና የአንድ ጎል አድቫንቴጅ ያን ያህል ብዙ እርቀት ላይወስድ ይችላል። አንድ ጎል ቀድሞ ጨዋታው እንደተጀመረ አካባቢ አንድ ጎል የሚያስቆጥሩ ከሆነ እድላቸው ኦልሞስት 50-50 ይሆናል ማለት ነው። ስለዚህ አርሰናል ደግሞ በአንጻሩ ቀድሞ ጨዋታው እንደተጀመረ በተለይ አንድ ጎል የሚያስቆጥር ከሆነ በእርግጠኝነት አድቫንቴጅ ወደ አርሰናል እያደላ ነው የሚሄደው። ምክንያቱም የሁለት ጎል ልዩነት ወይም ደግሞ አድቫንቴጅ ስለሚይዝ ማለት ነው። ወይም ደግሞ ጎል ሳይቆጠርበት ረጅም ጊዜ የሚሄድ ከሆነ እስኪ የመጀመሪያውን አጋማሽ አልፎ ወደ ሁለተኛው አጋማሽ ጨዋታዎች እየሄዱ የሚሄድ ከሆነ የተሻለ ድል አርሰናል ይኖረዋል ማለት ነው። ስለዚህ በዛሬው የአርሰናል ቨርሰስ ቸልሲ ጨዋታ አርሰናል ወይም ደግሞ ሚኬል አርቴታ ይዞት ሊገባ ይችላል የሚለውን አሰላለፍ ስንመለከት ያው ግብ ጠባቂ ላይ ኬፓ አሪዛባላጋ ነው እስካሁን በካራባኦ ካፕ ጨዋታዎችን ያደረገው። ኬፓ ያንን ቦታውን ያስጠብቃል ተብሎ ይጠበቃል። በቀኝ ተከላካይነት ይህም ቦታ ይይዛል። ምክንያቱም ሁሉንም ጨዋታ ላይ ጁሪየን ቲምበር ሊሰልፍ አይችልም። በሳምንቱ መጨረሻ ሌላ ከባድ ጨዋታ ከሰንደርላንድ ጋር አለ። ስለዚህ ቤን ዋይት በዚህ ጨዋታ መጀመር ይችላል። ቤን ዋይት በነገራችን ላይ ጥሩ አቋም ነው እያሳየ የሚገኘው ከጉዳቱ ሙሉ ለሙሉ ካገገመ በኋላ። መሀል ላይ ጋብሪኤል እና ሳሊባ ሊፈቱ የማይችሉ ጥንዶች ናቸው። በግራ በኩል ምናልባት ካላፊዮሪ የመጀመሪያ ጨዋታውን ሊጀምር ይችላል። በእርግጥ በቻምፒዮንስ ሊግ ከአይራት ጋር ጨዋታውን ሊጀምር ይችላል። ሚድፊልድ ላይ ምናልባት ባለፈው በቻምፒዮንስ ሊግ እንዲሁም ደግሞ በሊድሱ ጨዋታ የነበረው ሚድፊልድ ይኖራል ብዬ ነው የማስበው። ራይስ፣ ዙቢሜንዲ እና ሃቨርትስ በግራ በኩል በቀኝ በኩል የአጥቂ መስመር ነው ማድዌኬ፣ መሀል ላይ ዮኬሬሽ ምናልባት በግራ በኩል ማርቲኔሊን ሊጠቀም ይችላል ብዬ አስባለሁ። የተወደዳችሁ የአርሰናል አክሽን ቤተሰቦች ይህንን ያዳመጣችሁ ሰብስክራይብ እንድታደርጉ ላይክ፣ ሼር፣ ኮሜንትም እንድትጽፉልኝ እጠይቃለሁ። አመሰግናለሁ።